ሰላም ጤና ይስጥልኝ እንዴት ናችሁ? ይሄ ቴዲ ይባላለሁ። ሂስቶሪ ፓርት ስሪያችን ነው ማለት ነው። ፓርት ስሪያችን ይቀጥላል። ከዚህ በፊት ፓርት 1 እና ፓርት 2 አይተን ሰርተን ነበረ። ይሄኛው ፓርት ስሪያችን ነው። ስለዚህ በፓርት ስሪ የምናየው ሂስቶሪዮግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን ይሆናል ማለት ነው። ሂስቶሪዮግራፊ the history of historical writing, studying how knowledge of their past, either recent or distant, is obtained and transmitted. ሂስቶሪዮግራፊ ብለን የምንጠራው ኖሌጅ ነው፣ እውቀት ነው። ምንድነው? ፓስት ኤዘር በጣም ዲስታንት ሊሆን ይችላል፣ በቅርብ የተፈጸሙ ነገሮች ሊሆኑ ይችላሉ። እነዛን ነገሮች የምንመዘግብበት ሂደቱ እሱ ሂስቶሪዮግራፊ ተብሎ ይጠራል ማለት ነው። people have had some sense of the past since in the beginning of humanity. Yet historiography is an internal attempt to understanding the past. ሂስቶሪ ብለን የምንጠራው ሂስቶሪዮግራፊ ብለን የምንጠራው ኢንተርናል ነገሮችን እነሱን አድሬስ ለማድረግ የሚሞክር ክፍል የሂስቶሪ ክፍል ነው ማለት ነው። The organized study and narration of the past was introduced by Greek historians ኖቢሊቲ ሄሮዲተስ። ይሄኛውን ሂስቶሪ ናሬት ለማድረግ የተሞከረው ለመጀመሪያ ጊዜ ኢንትሮዲውስድ የተደረገው በኤንሸንት ሂስቶሪያንስ ነው። ይሄ ደግሞ በዋነኝነት ሄሮዲተስን ይመለከታል ማለት ነው። ሄሮዲተስ የተባለው ሰው ለመጀመሪያ ጊዜ ከዚህ በፊትም ተባብለ እንደነበረው ሂስቶሪ የሚለውን ቃል የተጠቀመውም ለመጀመሪያ ጊዜ ሄሮዲተስ የተባለው ሰው ነው ማለት ነው። እና ይሄ ሰው ከ484 እስከ 425 ዓመተ ዓለም ኖሯል ተብሎ ይታሰባል ማለት ነው። ኤንድ ታሲዲደስም ከ455 እስከ 400 ቢሲ ድረስ የኖረው እነዚህ ሁለቱ አካላቶች ሂስቶሪዮግራፊን የተጠቀሙት ኦርጋናይዝድ ያደረጉት ሰዎች ናቸው ማለት ነው። ቻይኒዝ ሂስቶሪካል through and writing was flourished during the Han Dynasty by Sima Kan. ይሄ የሃንግ ዳይነስቲ ደግሞ የሚባለው ሃን ዳይነስቲ የሚባለው በዚህ በቻይና አካባቢ ላይ የነበረ የዳይነስቲ አይነት ነው። ሲማ ካን በተባለ ሰው ለመጀመሪያ ጊዜ ለመጻፍ ተሞክሯል ማለት ነው። ሂስቶሪዮግራፊ ለመውሰድ ተሞክሯል። ሌላኛው however academic disciplines in the second half of the 19th century ለመጀመሪያ ጊዜ ግን እንደ እንትን ሆኖ የመጣው እንደ ምንድነው እንደ አካዳሚክ ዲሲፕሊን ወይንም በአካዳሚካል ዲሲፕሊኖች ውስጥ ተካቶ የመጣው በሁለተኛው አጋማሽ በ19ኛው ክፍለ ዘመን ነው ማለት ነው። ዘ ጀርማን ሂስቶሪያን ሊዮፖልድ ቫን ራንኬ የተባለው ሰው ለመጀመሪያ ጊዜ በጀርመን ሀገር ውስጥ የሂስቶሪካል አካዳሚክን ለመጀመሪያ ጊዜ የመሰረተ ሰው ነው ማለት ነው። ኤንድ ሂዝ ኮሌጅ ስታብሊሽድ ሂስቶሪ አስ አን ኢንዲፔንደንት ዲሲፕሊን እንደ ኢንዲፔንደንት ዲሲፕሊን ሆኖ ራሱን እንደቻለ እንደ ዲሲፕሊን ሆኖ የተቋቋመው በ19ኛው በሁለተኛው አጋማሽ በ19ኛው ክፍለ ዘመን ነው ማለት ነው። ኢንትሮዲዩስ የት ኦፍ ሜተድ ኤንድ ኮንሴፕትስ ባይ ዊች ሂስቶሪያንስ በእነዚህ በሂስቶሪያኖቹ ምንድነው ኢንትሮዲዩስ የተደረጉት ነገሮች ምንድናቸው? የመጀመሪያው አንደኛው ኮሌክት ኤቪደንስ ኦፍ ዘ ፓስት ባለፈው ጊዜ የተፈጠሩ ነገሮችን ኤቪደንሶችን የነዛን ነገሮች ሪሜኖች ኮሌክት ማድረግ ሊሆን ይችላል። ኢቫሉዌት ዘ ኤቪደንስ ያንን የተሰበሰቡትን መረጃዎች ኢቫሉዌት ማድረግ ሊሆን ይችላል። ኤንድ ፕሬዘንት ሚኒንግፉል ዲስቲንክሽን ኦፍ ዘ ሰብጀክት እነዛ የተሰበሰቡ ነገሮች ኢቫሉዌት ያደረግናቸውን ነገሮች ሊኖሩ ይችላሉ እና እነዛን ነገሮች በእነሱ መሰረት ደግሞ ሚኒንግፉል የሆነ ዲሲሽን ወይንም ውሳኔ መስጠት ለመቻል ያግዘናል ማለት ነው። እነዛን ነገሮች ላይክ ሶርሶችን ከዚህ በፊት ብለናቸው የነበሩ ነገሮችን ፕራይሜሪ ሶርሶችን፣ ሰከንደሪ ሶርሶችን እንዲሁም ቴሪሸሪን መሰብሰብ እነዛ ደግሞ የሰበሰብናቸውን ነገሮች እነሱን መሰረት አድርጎ ለዛ ነገር ዲሳይድ ወይንም ውሳኔ መስጠትን ሊያካትት ይችላል ማለት ነው።
ranks greatest contribution to the scientific study of the past is such that he is considered as the father of most modern historiography እና ይሄ ሰው ራንክስ የተባለው ሰው ይሄ ከ1795 እስከ 1886 ዓመተ ምህረት የኖረ ሰው ነው። ላደረገው አስተዋጽኦ the father of modern historiography ተብሎ እንዲጠራ አስችሎታል ማለት ነው። እንዲጠራ አስችሎታል። ሌላኛው the earliest known reference that we have on history of Ethiopia earliest የሆኑ የኢትዮጵያን ሂስቶሪ ሪፈረንስ ሊያደርጉልን የሚችሉ ነገሮችን ነው ከዚህ በታች የምንዘረዝረው ማለት ነው። የመጀመሪያው ሪፈረንስ ሊያደርግልን የሚችለው የመጀመሪያው ፐርፕለስ ኦፍ ለመጀመሪያ ጊዜ ኢትዮጵያን በተመለከተ የተጻፈ መጽሐፍ የተገኘው ምንድነው ስሙ? ፐርፕለስ ኦፍ ኤሪትሪያን ሲ ፐርፕለስ ኦፍ ኤሪትሪያን ሲ የተባለ መጽሐፍ ነው። ራይትን ኢን ፈርስት ሴንቸሪ ኤዲ ባይ አናውን ራይተርስ በማይታወቅ ጸሐፊ አይታወቅም። ይሄ መጽሐፍ የተጻፈው በአንደኛው ክፍለ ዘመን ወይም በአንደኛው ሴንቸሪ አካባቢ ላይ ነው። በአንደኛው ሴንቸሪ ነው እና ፐርፕለስ ኦፍ ኤሪትሪያን ሲ ይላል ማለት ነው። የመጀመሪያው ኢትዮጵያን በተመለከተ የተጻፈው መጽሐፍ አክቹሊ እሱ መጽሐፍ ስለ ኢትዮጵያን ብቻ ሳይሆን ምስራቅ አፍሪካ ላይ ስለነበሩ ስለነ የመን አካባቢ ላይም ስለነሱም ያነሳል። ወደፊት ስለምናየው እሱ ላይ በደንብ የምናየው ይሆናል። ሁለተኛው ደግሞ ክርስቲያን ቶፖግራፊ ብለን የምንጠራው ነው። ክርስቲያን ቶፖግራፊ ዲስክራይብ የሚያደርገው ወይንም የሚገልጸው ምንድነው? አክሱምስ ትሬድ ኤንድ ዘን አክሱማይት ኪንግስ ቻምፒግንስ composed by Cosmas and Coplestus in the 16th century። ይሄ ደግሞ ክርስቲያን ቶፖግራፊ ብለን የምንጠራው ዲስክራይብ የሚያደርገው ምንድነው? ስለ አክሱም ትሬድ ወይንም ስለ አክሱማይት ስለ የአክሱም ንግድ እና ስለ አክሱማይት ኪንጎች በኮስሞስ ኤንድ ኮፕሌስተስ በተባለው ሰው በስድስተኛው ክፍለ ዘመን የተጻፈ ሂስቶሪዮግራፊ ነው ማለት ነው። ሌላኛው ደግሞ the earliest written Ethiopian materials dates from the 7th century AD። ሌላኛው በሰባተኛው ክፍለ ዘመን የተጻፈው found in አባ ገሪማ ሞናስተሪ ይህ አካባቢ ውስጥ በሚገኘው በአባ ገሪማ ሞናስተሪ ወይንም በአባ ገሪማ ገዳም ውስጥ የተገኙ earliest የሆኑ መጽሐፎች ናቸው ማለት ነው። አራተኛው religious manuscripts ናቸው። religious manuscripts discovered in ሐይቅ እስጢፋኖስ monastery in the 13th century በ13ኛው ክፍለ ዘመን የተገኙ በሐይቅ እስጢፋኖስ ውስጥ የተገኙት ሪሊጂየስ ማኑስክሪፕት ናቸው። ሪሊጂየስ ማኑስክሪፕት ማለት ያው ሃይማኖታዊ የሆኑ ኮንተንቶች አሏቸው። ያው ግን ሌሎች ለሱ የተሻለ በዛ በዘመኑ የነበረውን ነገር የሚገልጽ ነገር ስለማይገኝ እነሱን እንደ ማስረጃ አድርገን ለመጠቀም የምንችልባቸው መጽሐፍቶች ናቸው ማለት ነው። እነዚህ ደግሞ ያው በዋነኝነት ዲስከቨሪ የተደረጉት ሐይቅ እስጢፋኖስ ሞናስተሪ ገዳም ውስጥ ሐይቅ አካባቢ ላይ የሚገኝ ገዳም ውስጥ የተገኙ መጽሐፍቶችን ያጠቃልላል ማለት ነው። ሌላኛው all the above sources have the benefit of providing insights into the country past as they contains the list of medieval kings and their history። እነዚህ ከላይ የጠቀስናቸው ፐርፕለስ ኦፍ the Eritrean sim ሆነ ክርስቲያን ቶፖግራፊ እነዛኞቹም ሁለቱንም ያልናቸው በዛ በዘመኑ የነበሩ ነገሮችን ኢንሳይት እንዲኖረን ያደርጋል። ምንድነው? በዛ በዘመኑ የነበሩ ነገሮችን እንድናስተውልበት እንድናይበት ሊያደርጉን ይችላሉ። ምክንያቱም ያው ከነሱ የተሻለ ማስረጃ ስለሌለ ማለት ነው። ይቅርታ the largest groups of sources available for medieval Ethiopian history are hagiographic originating from Ethiopian Orthodox Church። ሚዲቫል ፔሪድ አካባቢ የነበረውን የኢትዮጵያን አብዛኛውን ሂስቶሪ የምናገኝበት ሃጊዮግራፊክስ ኦፍ ኢትዮጵያን ኦርቶዶክስ ቸርች የሚባሉት ነገሮች ውስጥ ነው። ይሄ ሃጊዮግራፊክስ ብለን የምንጠራው ገርላት ብለን የምንጠራቸው ነው። ገርል ብለን የምንጠራው ደግሞ
በዛ በዘመኑ የነበሩ አባቶች ያደረጓቸው መልካም ስራዎች ያደረጓቸው ተጋድሎች ምናምን ነገር የሚጻፍበት መጽሐፍ እሱ ሃጊዮግራፊ ተብሎ ይጠራል ወይንም ገድል ይባላል ማለት ነው። ያው ስለነዛ ስለ ቅዱሳኖቹ በሚያወራበት ጊዜ በዛ በዘመኑ ስለነበሩ ነገሮች ኢንሳይት እንዲኖረን ያደርጋል። ነገሮችን እንድናይበት ሊያደርገን ይችላል ማለት ነው። በዛ በዘመኑ ስለነበሩት ነገሮች እና ላይክ እንደ ሂስቶሪካል ሶርስ አድርገን ልንጠቀምበት እንችላለን ማለት ነው። እና ይሄ ምን ይባላል? ሃጊዮግራፊክስ ይባላል ማለት ነው። A parallel hagiographical tradition exists among Muslim communities in the country. በፓራሌል በዚህኛው በእኩል ደረጃ ደግሞ በሙስሊም ኮሚዩኒቲዎች ውስጥም ይህንን ሃጊዮግራፊክ ወይንም ገድላቶችን ተጽፈው ስለምናገኝ እነሱንም እንደ ሂስቶሪካል ኤቪደንስ አድርገን ልንጠቀምባቸው እንችላለን ማለት ነው። እሺ ሌላኛው ዜና መዋዕል ብለን የምንጠራው ነው። ዜና መዋዕል ማለት ልክ እንደዚህ እንደ ዘመኑ በየዕለቱ ነገስታቶች የሚያደርጓቸውን ነገሮች ጸሐፊዎች አሏቸው። ከዛ በኋላ እነዛ ጸሐፊዎች እየጻፉት በሄዱበት ጦርነቶችን ሊሆን ይችላል ብቻ ነገስታቶች አካባቢ ላይ የነበሩ ነገሮችን የሚጽፉ አካላቶች ነበሩ። ስለዚህ እነሱ የጻፉት ምንድነው የሚባለው? ክሮኒክልስ ይባላል ማለት ነው። ኢትዮጵያ had also indigenous tradition of history writing chronicles. ኢትዮጵያ የራሱ ኢንዲጂነስ የሆነ ሀገር በቀር የሆነ ሂስቶሪን የመጻፍ ባህል አላት ማለት ነው። እሱም ክሮኒክልስ ይባላል ማለት ነው። ክሮኒክልስ ማለት እንደተባባል ነው ዜና መዋዕል ብለን የምንጠራው ማለት ነው። The first appeared in Greece in 14th century and continues sometimes in Amharic into the early 20th century. ይህ ክሮኒክልስ የተባለው ወይንም ዜና መዋዕል ለመጀመሪያ ጊዜ አፔር የሆነው 14ኛው ክፍለ ዘመን አካባቢ ላይ ሆኖ ሳምታይምስ በዋነኝነት ያው በግዕዝ ቋንቋ ነው የተጻፈው። አንዳንድ ጊዜም በአማርኛ ቋንቋ ሊጻፍ ይችላል። እስከ early 20th century ወይንም እስከ 1974 ድረስ ወይንም ንጉስ ኃይለ ሥላሴ እስከ ወደቁበት ወይንም የንጉሳዊ አገዛዝ እስካከተመበት ጊዜ ድረስ ዜና መዋዕልን ይጻፍላቸው ነበረ የነገስታቶች ማለት ነው። The earliest and the last of such surviving documents are the glorious victory of አምደ ጽዮን። በጣም ግሎሪየስ ከነዚህ ውስጥ ሰርቫይቭ አድርገው ዛሬ ላይ እጃችን ላይ ከደረሱት ዜና መዋዕሎች መካከል አንደኛውና ዋነኛው The glorious victory of አምደ ጽዮን ስለ አምደ ጽዮን ስለ ቪክቶሪ ነው። ስለሆነ ጦርነት ውስጥ ስላሸነፈው ስለሱ ስለ ጦርነቱ የተዘገበበት መጽሐፍ ዘመናችን ላይ ደርሷል ማለት ነው። ሌላኛው ደግሞ ዘ ክሮኒክል ኦፍ አቤቶ ኢያሱ ኤንድ ኤምፕረስ ዘውዲቱ የአቤቶ ኢያሱንና የንግስት ዘውዲቱን ዜና መዋዕል የያዘልን መጽሐፍት ሊኖር ይችላሉ። እነዚህም ላይክ ከክሮኒክልስ ውስጥ ነው የሚካተቱት ማለት ነው። ሌላኛው ደግሞ ክሮኒክልስ ኢንኮምፖሬት ቦዝ ሌጀንድ ኤንድ ፋክትስ። ክሮኒክልስ በውስጣቸው ምን ያካትታሉ? ዜና መዋዕል በውስጣቸው ምን ያካትታሉ? ኢንኮምፖሬት ቦዝ ሌጀንድስ ኤንድ ፋክትስ አባውት ሞናሪች ጄኒኦሎጂ አፕብሪንጊንግ ሚሊተሪ ኤክስፕሎይትስ ፒቲ ኤንድ ስቴትመንሺፕ። በእነዚህ በዜና መዋዕል ውስጥ የሚካተቱ ምንድነው? አንደኛው ሌጀንዶች ናቸው፣ ያው ታሪኮች ማለት ነው። ሌጀንዶች ሊካተቱ ይችላሉ። ፋክት አባውት ስለ እነዚህ ምንድነው? ስለ ነገስታቶች ስለ ዘር ሐረጋቸው የነገስታትን የዘር ሐረግ ሊያካትት ይችላል። አፕብሪንጊንግ ሚሊተሪ ኤክስፕሎይትስ ሊሆን ይችላሉ። ፒቲ ኤንድ ስቴትመንሺፕ እነዚህን ሊያካትት ይችላል ክሮኒክልስ ማለት ነው። ናው ፎር ዜር ፋክቹዋል ዲቴል ኤንድ ስትሮንግ ክሮኖሎጂካል ፍሬምወርክ። ይሄ ደግሞ በደንብ የሚታወቁት በምንድነው? ፋክቹዋል ዲቴል አላቸው። በቃ በደንብ አብዛኛውን ነገር እዛ ስለሚጽፉበት አካል በደንብ ዲቴል የሆነ ይኖራቸው እና ደግሞ ክሮኖሎጂካል ፍሬምወርክም ስትሮንግ የሆነ ክሮኖሎጂካል ፍሬምወርክም አላቸው ማለት ነው። ኤክስፕላን ሂስቶሪካል ኢቨንትስ ሜንሊ ኢን ሪሊጂየስ ተርም ሃይማኖታዊ በሆነ ቋንቋ በዛ በጊዜ የነበሩትን ኢቨንቶችን ምን ያደርጋሉ?
ኢቨንቶችን እንድናያቸው ኢንሳይት እንድናደርጋቸው እንድናስታውሳቸው ሊያደርጉ ይችላሉ። ግን አብዛኛውን ጊዜ ይህንን ነገር የሚጽፉት ከሃይማኖት አካባቢ ላይ የመጡ ሰዎች ስለሆኑ ሃይማኖታዊ የሆኑ ቋንቋዎችን ሊጠቀሙ ይችላሉ ማለት ነው።